ዌልካም ጋይስ ዛሬ የእግር ነው የምንሰራ የሚሆነው። ያው በመጀመሪያ እንደምታዩት ስትሬች እናደርጋለን። በደንብ ስትሬች ካረግን በኋላ ነው ወደ ዋናው ስራ መግባት ያለብን። ያው ስትሬች ማድረግ በጣም አሪፍ ነው። ሁለተኛ ደግሞ ዋና ጠቀሜታው ስትሬች ማድረግ ያው ኢንጁሪን ፕሪቨንት ለማድረግ ነው። ያው አደጋን ለመከላከል በጣም ይጠቅማል። ሁለተኛ ደግሞ መስል ስቲፍነስ ምናምን ነገር አይኖርም። በደንብ አድርገን ሪላክስ አድርገን እንሰራለን። ሞር ሬንጅ ኦፍ ሞሽናችንን በደንብ አድርገን እንሰራለን። መታጠፍ መዘርጋት እስከሚችለው ሲያጠፍን እየዘረጋ መስራት እንድንችል ያደርገናል። ስለዚህ ሁላችሁም ስፖርት ከመጀመራችሁ በፊት ማለት ዋናው ስፖርት ከመስራታችሁ በፊት ስትሬች እና ዋርም አፕ ማድረግ በጣም ጠቃሚ ነው ማለት ነው። እንደምታዩት አንክል ሞቢሊቲ፣ ሂፕ ሞቢሊቲ እና ለማስተካከል ያው ትንሽ ሞታተኩ ከዚህ በፊት ያው ቀጥታ ወደ ስኳት ነው የምገባው። አሁን ግን ያው በደንብ ስትሬች ማድረግ እንዳለብኝ ስለገባኝ ስትሬች ያደርጋለሁት። እናንተም ከመስራታችሁ በፊት እንደዚህ ስትሬች ማድረግ በጣም አሪፍ ነው። ስፔሻሊ ደግሞ ሎወር ባክ ፔን ያለባችሁ ሰዎች ግድ ነው። እሺ ጉልበታችሁ የሚያማችሁ ሰዎች ምናምን ስትሬች ማድረግ በጣም አሪፍ ነው። ስለዚህ ስትሬች በማድረግ ጀምሩ ነው የምለው። አሁን ወደ ስፖርት እንገባለን። ያው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ስለዚህ ዛሬ ስኳት እንሰራለን። የምንሰራው ስኳት የሚሆነው መጀመሪያ የምንሰራው ስኳት ነው። ከዛ ላንጅ እንሰራለን። ከዛ ቡልጋሪያ እንሰራለን። እንዲሁም ደግሞ ሌግ ፕሬስ እንሰራለን። ያው ጀማሪ ከሆናችሁ ግን ያው መጀመሪያ ያለባችሁ ቀለል ባለ የክብደት መጠን ነው። እንደ አፍተር ዛት ያው ሞር ፎርሙ ነው መጀመሪያ ላይ ትኩረት ማድረግ ያለባችሁ። ትኩረት አድርጋችሁ ፎርሙን በደንብ ከሰራችሁ ያው ፕሮግሬሲቭሊ በየጊዜው በጊዜ ሂደት የምትሰሩበትን የክብደት የኪሎ መጠን እየጨመራችሁ መሄድ ትችላላችሁ ማለት ነው። እኔ እንደምታዩት አሁን ላይ በ60 ኪሎ ግራም ለዋርም አፕ 15 ሪፒቴሽን እጀምራለሁኝ። ዋርም አፕ ማድረግ በጣም አሪፍ ነው። አንደኛ ብለድ ፍሎ ቱ ዘ ሳይት ወይም ደግሞ የደም ዝውውራችን ወደ ምንሰራበት የጡንቻ ክፍል በደም ዝውውር ይኖራል ማለት ነው። ስለዚህ ሁላችሁም ስትጀምሩ ዋርም አፕ ማድረጋችሁን እንዳትረሱ። በቀላል ብረት ወይም ደግሞ የሰውነታችሁን ክፍል ተጠቅማችሁ ዋርም አፕ ማድረግ በጣም አሪፍ ነው ማለት ነው። እግር ብቻ ሳይሆን የደረትም ስትሰሩ፣ ሾልደርም ስትሰሩ፣ ባክም ስትሰሩ መጀመሪያ ላይ በቀላል ኪሎ ብትሰሩ በጣም አሪፍ ነው። አንደኛ ብለድ ፍሎአችሁን አሪፍ ይሆናል። ሁለተኛ ደግሞ መስላችሁን ኢኒሼት ታደርጋላችሁ ማለት ነው። እኔ እንደምታዩት አሁን በ60 ኪሎ 15 ሪፒቴሽን ሰራኝ። አንድ ዙር ደግሞ አለሁኝ። አንድ ዙር ከደገምኩት በኋላ ነው ወደ ወርኪንግ ሴት የሚገባ ኪሎን ጨመር አድርጌ ሪፒቴሽኑን ዝቅ አደርጋለሁ ማለት ነው። ምክንያቱም ኪሎ ስትጨምሩ የሚሰሩት የድግግሞሹ እየቀነሰ ይመጣል ማለት ነው። ደግሞ ያው ዛሬ የሚሰራው ስኳት 5 ሴት ነው የምሰራው። ከቻልኩ 6ም ላደርገው እችላለሁ። ስኳት በጣም የምወደውና ያለ ስኳት እግር አይሰራም ጋይስ። ስለዚህ ስኳት መስራት ጀምሩ በደንብ። ይሄን ይመስላል። እሺ ይሄው መጀመሪያ ፎርማችሁ ምን ያው ትንሽ ስፒዱ ስላፈጠንኩት ነው የሚፈጥነው። እናንተ ግን ረጋ ብላችሁ መስል ቱ ማይንድ ኮኔክሽናችሁን ጠብቃችሁ ነው መስራት ያለባችሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። አሁን እዚህ ጋር ደግሞ ወርኪንግ ሴት ጀምረናል። ቅድም ሁለቶች የሰራናቸው ሴቶች ያው ዋርም አፕ ሴት ነው 15 30 ሪፒቴሽን ሰርቻለሁ ለ60 ኪሎ። እሱ ለምንድን ነው ጀስት ፎር ዋርም አፕ። እናንተ አንድ ጊዜ ብቻ መስራት ትችላላችሁ። እሺ እኔ 2-3 ስለምሰራ ነው በቀላል 15 ሰርቼ ከዛ ከበድ በኋላ ሴቱን ቀንሼ ሪፒቴሽን ቀንሼ ሳመጨረሻ ነው ወርኪንግ ሴት ላይ። ስለዚህ አሁን በ100 ኪሎ ከቻልን 10 ካልቻልን ደግሞ 8 እንሄዳለን። ይሄ እንደምታዩት ረጋ ብላችሁ ነው መስራት። ስትቀመጡ ታች ድረስ መቀመጥ። እሺ እግራችሁ ጉልበታችሁ መታጠፍ እስከሚችልበት ድረስ መቀመጥ ነው ያለባችሁ። እንደዛ ሲሆን ዲፕ ስኳት ይሆናል። በጣም አሪፍ ነው ለኳዳችሁ፣ አሪፍ የሆነ ግሮዝ ይኖራል። እሺ አክላችሁ ላይ ደግሞ እዚህ ጉልበታችሁ ይሄ ታች ተረከዛችሁ ላይ ደግሞ ከፍ ያለ ኤሌቬትድ የሆነ ነገር ማስቀመጥ በደንብ ቁጭ እንድትሉ ያደርጋል ማለት ነው። ስለዚህ አሁን በፊቱም 108 የሰራው አሁን ደግሞ ደግሜ 100 ኪሎ ለ10 ሪፒቴሽን እሄዳለሁ። ከቻልኩኝ 10 ካልቻልኩ ግን መስሌ ፌል እስከሚያደርግ ድረስ ነው የምሰራው። እስከ 8 ድረስ ምሰራ ይመስለኛል። 8 12 ድረስ በደንብ ትሰራላችሁ ማለት ነው። ስትተነፍሱ ላይ ነው ከቆማችሁ በኋላ ነው መተንፈስ። ስትቀመጡ አካባቢ ወደ ውስጥ ስትተነፍሳላችሁ፣ ስትነሱ ደግሞ እፍ እያላችሁ ትነሳላችሁ ማለት ነው። እሺ
እንደዛ ማድረግ ያለባችሁ እግራችሁ ዲፕ ስኳት መቀመጥ አለባችሁ። በደንብ መታጠፍ እስከሚችልበት ድረስ መታጠፍ አለበት። አሪፍ የሆነ ፉል የሆነ መስል እንዲኖራችሁ ማለት ነው። አሁን ጨርሻለሁ። ቀጣይም ደግሞ በፊት 100 ኪሎ ነበር የሰራው። አሁን ደግሞ በ80 ኪሎ አደርግና ሪፒቴሽኑ በፊት እንዳያችሁት 108 ላይ የሰራውና አሁን በ80 12 እሰራለሁ። መስሊ ፊል እስከሚያደርግ ለመስራት ማለት ነው። እሺ እናንተም እንደዚሁ በ100 ኪሎ ስሩ ማለት አይደለም። ቀለል ባለ ብረት ጀምራችሁ ፓምፕ ሲያደርጋችሁ ታውቃችኋል። ይሄ ጉልበታችሁ አካባቢ ጡንቻችሁ ፓምፕ ሲያደርግ ጥፍጥፍ ነው ይዛችኋል። በጣም ደስ የሚል ፊሊንግ ነው ያለው ጋይስ። ስለዚህ እናንተም የእግር መስራትን አትፍሩ፣ መስራት ጀምሩ። እሺ ያ ብረቱን ይዤ ቁጭ ብለው ምንድነው በጣም ስትሬች እንዲያደርግ ነው። እሺ አይታችሁን ከሆነ በደንብ ይዤ ቁጭ እላለሁና እሱ ምንድነው ስትሬች እንዲያደርግ ስለሆነ እነሱ የሚያደርገው ስትሬች ሲያደርግ ጭምር። እሺ ኮንትራክት ሲያደርግ ብቻ አይደለም ስትሬች ሲያደርግ የሚያድገው። እስከዛ ኮሜንት አስተያየት ካላችሁ ጻፉልኝ። አሁንም በ80 ኪሎ ገባለሁኝ። አሁን ደግሞ ባክዋርድ ባርቤል ላንጅ እንሰራለን። ይሄ ስትሰሩ ግን ባላንስ እንዳያስታችሁ ተጠንቀቃችሁ መስራት ያለባችሁ። ምክንያቱም ከጥቅሙ ጉዳቱ ያመዝናል። ባላንስ ከሳታችሁ ብረቱን ሊጎዳችሁ ይችላል፣ ኢንጂን ሊያጋጥማችሁ ይችላል፣ ጆይንት ኢንጁሪ ሊያጋጥማችሁ ይችላል። ስለዚህ ስትሰሩ በጣም ተጠንቀቃችሁ መስራት ያለባችሁ። ማይንድ ቱ መስል ኮኔክሽን እንዳይረሳ በደንብ ይሆናል። ኳዳችሁ ጋር ፎከስ ያደርጋችሁ መስራት ያለባችሁ። ስፔሻሊ ስትነሱ ስኩዊዝ ያደርጋችሁ ኳድራይሴፕስ የለም የፊትለፊታችሁ ጡንቻችሁ ጥብቅ ያደርጋችሁ መነሳት። እሺ በሱ እንድትሰሩት ማለት ነው። ወገባችሁን ተጠንቅቃችሁ ከዛ ደግሞ ቀለል ባለ ባርቤል ብትሰሩት በጣም አሪፍ ነው። እሺ ቀለል ባለ ጉዳት ለመከላከል ማለት ነው። ይሄንንም ላይክ እንደሌሎች እንደ ስኳት እንደ ሌግ ፕሬስ ምናምን እንደማንኛውም ስፖርት ስትሰሩ አንድ ሴት ብቻ ባታደርጉት በጣም አሪፍ ነው። ሁለት ሴት ማድረግ በጣም አሪፍ ነው። ሁለት ሴት ከ8 እስከ 12 ሪፒቴሽን አድርጋችሁ ብትሰሩት በጣም አሪፍ ነው። ከ12 በላይ ብትሰሩት ከሆነ ኦልሬዲ ያዛችሁት ክብደት መጠን በጣም ትንሽ ነው ማለት ነው። ስለዚህ ኪሎ ጨምራችሁ እስከ 12 የሚሰሩበት ታደርጉ በጣም አሪፍ ነው። ከ8 በታች ከሆነ ደግሞ ያዛችሁት ክብደት መጠን በጣም ከባድ ነው ማለት ነው። ስለዚህ ደግሞ ጠንሳላችሁ ሪፒቴሽን መጨመር ማለት ነው። እንደምታዩት ፎርም ግዴታ ነው። እሺ መጀመሪያ ፎርም ያደርጋል እሱ ነው ያርኩት። አሁን ደግሞ የእግር ጠንፍ ሆኖ በጣም አዛ የሚባል የስፖርት አሰራር ዋናው ቡልጋሪያን ስፕሊት ስኳት ይባላል ጋይስ። ቡልጋሪያን በጣም አዛ ነው፣ ከባድ ነው። ስለዚህ ተጠንቅቃችሁ መስራት። ዲፕ መሆን አለበት፣ ቀጥ ማለት አለባችሁ። እግራችሁን ፓምፑን ልነግራችሁ አልችልም። እግር የሚፈልግ ሰው መጀመሪያ መስራት ያለበት ምንድነው ቡልጋሪያን ስፕሊት ስኳት። በቃ እኔ አሁን እየሰራሁ ያለሁት በድሮፕ ሴት አድርጌ ነው። አንድ ከባድ አንድ ቀላል ነው። 12 ሰራለሁኝ በከባዱ፣ ከዛ 15 ለብቻው ደግሞ 5 ወይም 6 ደግሞ በቀላሉ ሰራለሁ ማለት ነው። የመጨረሻ መስል ፌል እንዲያደርግ ማለት ነው። መስል ፌል ሲያደርግ ነው የሚያድገው ታውቃለህ። ስለዚህ ጋይስ እናንተም ይሄን ስፖርት በቀላል ጀምሩት፣ በጣም ትወዱታላችሁ። እንደምታዩት ኦልተርኔቲቭ እያደረኩ ነው እየሰራሁ ያለሁት። በጣም አሪፍ ነው። ባላንስ የሚያስቸግራችሁ ከሆነ ደግሞ በእጃችሁ እንደ ዱላ ነገር ብትደገፉ ምናምን ነገር በጣም አሪፍ ነው። አለበዛ ደግሞ ስፓተር ወይም አብራችሁ የሚሰራ ሰው ካላችሁ እጁን ተደግፋችሁ ብትሰሩ በጣም አሪፍ ነው። ፎርማችሁን አስተካክላችሁ መስራት ነው ዋናው። እሺ ያበደ ነው እላችኋለሁ።
Thank you.